አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንደምን አላችሁ? እኔ ጋር አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የሰመች ደፍተር አሰራር ነው። በመጀመሪያ የምናዘጋጀው ግብአት የፈረንጅ ቃሪያ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም እና ከዝበራ ሽብንት አድርገን ሁሉንም ሰብሰብ አድርገን በሽንኩርት መፍጫ እናስገባለን። ፍልፍል አስወድ እናስገባለን። ላይሞን ከሙን እናስገባለን። ከሙን ትንሽ ገብሻ በትንሽ ማንኪያ፣ እንደገና ደግሞ ላይሞን ፓውደር ትንሽ እናስገባለን። ብዙም ሳይበዛ ማለት ነው። ላይሞን ፓውደር እናስገባለን። እንደገና ደግሞ ፍልፍል ሀል እሱም ትንሽ እናደርጋለን። እንደገና ደግሞ አሁንም ዘንጅብል ፓውደር እናደርጋለን። ትንሹ ማንኪያ ማለት ነው። እና ሚክስ በኋራት እናደርጋለን በትንሹ ማንኪያ። እንደገና ደግሞ ከዛ አብረን ነው ምንፈጨው ሁሉንም ማለት ነው። ጨው፣ እርድ፣ ጨው እናደርጋለን። ዘይት ትንሽ እናደርጋለን። እርድ እናደርጋለን ትንሽዬ። ከዛ በደንብ አድርገን እንፈጨውና እኔ ሁለት ነው የሰራሁት፣ ሁለት አይነት ነው። አንድ በእንትን በኩድራ ሰርቼ፣ አንድ ደግሞ ያለ ኩድራ እና ላይሙን ፍረሽ ላይሙን እናደርጋለን። በደንብ አጥበን እንደዚህ አድርገን በደንብ አድርገን ከውስጥም ከላይም አድርገን እንቀባዋለን። ከውስጥም ከላይም አድርጌ በደንብ አድርጌ ቀብቼዋለሁ እኔ። ከዛ ያኛው ትንሽ እንትኑን ስለበዛ ሶሱ ስለበዛ እንትን ብየዋለሁ። ያኛው ደግሞ በጎን አደረኩት ምንም ነገር የሌለው ማለት ነጭ ሽንኩርት እና ፍልፍል አስወድ ከሙን እንትን እርድ ነው አድርጌ ያኛው የቀባሁት። አይወዱም፣ ግማሻቸው አይወዱም። በጣም ይጣፍጣል። በጣም የሚጣፍጥ ምግብ ነው። በደንብ ተደርጎ ከተቀባ ወላሂ በጣም ይጣፍጣል። በጣም የሚጣፍጥ ምግብ ነው። ከዛ እንትኑን ከ15 እስከ 20 ደቂቃ ነው። ከ15 እስከ 20 ደቂቃ እንትን ፍሩን ውስጥ አድርገን እንትን እንለዋለን ሸፍነን በአልሙኒየም። ከዛ ወደ ኢሽ አሰራር ኢሽ ሩዝ አጠብኩኝ። ሩዝ አጥቤ ሩዝ ቀቀልኩኝ። ከሩዝ ጋር በጣም ነው የሚጣፍጠው። ማሻአላ ከሩዝ ጋር በጣም ይጣፍጣል። ሩዜን አጥቤ ጨርሼ በደንብ አድርጌ አጥቤ እዚህ ጋር ሩዝ እያጠብኩኝ ነው። ውሃ እኔ ደጋግሜ ነው የማጥበው። 2-3 ብቻ አይደለም፣ ደጋግሜ ነው የማጥበው። ንጹህ ውሃ እስከሚወጣው ድረስ ነው የማጥበው። ከዛ ወደ ሩዝ መቀቀል ሄድኩኝ። ሩዝ ቀቀዬ ጨረስኩኝ። ከዛ በኋላ እንትኑን አልቆ ከ15 እስከ 20 ደቂቃ ሰዓት ጨርሶ እንትን አልኩት፣ አወጣሁት። በዚህ መልኩ እንደምታዩት በዚህ መልኩ ያው በሳህን አድርጌ እንዴት እንደሚጣፍጥ በጣም